ክቡር ድንጋይ ይስማዕከ ወርቁ እንደጻፈው እኔ እንዳለ እንዲህ አነብላችኋለሁ። ምዕራፍ 10 ክፍል 15ን እንዳነበብኩላችሁ ከሰውነት ወደ ውሻነት የተቀየረው ክቡር የነበረው ሰው ሐዋሳ ገብቷል። ሐዋሳ ምን ይገጥመው ይሆን? ሐሳቡ ሁሉ ያለው ግን አዲስ አበባ ቤተ መንግስት ነው። ስለዚህ የዛሬውን እንደዚህ ያነብላችኋለሁ። ምዕራፍ 11 ክፍል 16 የውሻ ጆሮዬ እንደ አረብ ዲሽ ወሬ ሲጠልፍ ሰነበተ። ስለ ጠቅላይ ሚኒስትሩ አሟሟት በጨረር ነው ሰንጥቀው የጣሏቸው ይላል አንዱ ከዚህ በቀጠነ ድምፅ ግራና ቀኙን በስጋት ገልመጥ አድርጎ አይቶ በስብሰባው ላይ ካጠገባቸው ተቀምጠው የነበሩት የጋናው ፕሬዝዳንትና አንድ ሌላ አፍሪካዊም የጨረሩ ጠበል ስለደረሳቸው ነው የሞቱት። ማን ይህንን ሊያደርግ ይችላል? ተራ ግምቶችን ለምን ወደ እውነታዊ መረጃነት ለመለወጥ እንታገላለን ጎበዝ? ይላል ሌላው። ተራ ግምገማ አይደለም። አየህ፣ ምዕራባውያን እነዚህን አፍሪካዊ መሪዎች ክፉኛ ይፈሯቸዋል። ምዕራባውያን በአፍሪቃ ላይ ያላቸውን ደባ ያለ ስጋት የሚፈጽሙት እነዚህ ቆቅ መሪዎች ሲያስወግዱ ብቻ ነው። መቼም ሶስት በመደዳ የተቀመጡ ሰዎች ተከታትለው ሲያልቁ በአጋጣሚ ሊሆን አይችልም። እኔ እኮ ያልገባኝ ጨረር የምትሉት ነገር ነው። የኒውክሌር ጨረር እኮ እጅ ባትሪ ማለት አይደለም። በአንድ አዳራሽ ውስጥ በተረጨ የአዳራሹን ሰው ሁሉ ይረፈርፈዋል እንጂ 3 ጥቁሮችን ብቻ ነጥሎ አይወስድም። ሲመስለኝ የሀገራችን ሰው በኒውክሌርና በጥላ ወጊ መካከል ያለውን ልዩነት በቅጡ የተረዳ አይመስለኝም። ከእናንተ ባላውቅም እኔ ግን ጠቅልን ወግቶ የጣላቸው የዋልድባ መነኩሴዎች ርግማን ይመስለኛል አሉ ሌላ ተናጋሪ። የመነኩሴዎቹ ርግማን እንዴት አጠገባቸው የተቀመጡትን ሁሉ ቀሰፈ? አለ አንዱ። ጥሩ ጥያቄ ነው። አየህ፣ የድሮ መነኩሴ ሲራገም እርግማኑ እስከ 7 ትውልድ እንዲደርስብህ ያደርግ ነበር። የአሁኑ መነኩሴ ግን ከአጠገብህ የተቀመጡ 7 ሰዎችን መቅሰፍቱ እንዲደርሳቸው ያደርጋል። የጥንቱ በትውልድ የሚተላለፍ ሲሆን የአሁኑ በወንበር የሚተላለፍ ነው። እንዲህ ከሆነማ መጪው ትውልድ ዋልድባን የመከላከያ ጣቢያ አድርጎ ማደራጀት አለበት። እነ ኢራን የኒውክሌር ጣቢያ ሲያልሙ እኛ ዋልድባን ማልማት አለብን። ሀያላን ሀገሮች በኒውክሌር ቦምብ ሊመቱን ሲቃጡ እኛ በመነኩሴ እርግማን እንቀድማቸዋለን። ወንድሜ፣ የያዝከው ቀልድ አይደለም። ቀልዱን ብናቆየው። የጋናው ፕሬዝዳንት አሟሟት በግልጽ ይፋ ተደርጓል። ሕክምናቸውም እንደኛው ሰውዬ አልተደበቀም። የሞተ ጥጃ አንገቱ ረዥም ነው እንዲሉ ሰውየውን መልአክ ለማስመሰልና አሟሟታቸውን ለማቀሸር ያልተነዛ ነገር የለም። በስራ ጫና ምክንያት ነው የሞቱት የሚባል ሌላም ፈሊጥ ሰምቻለሁ። ደግሞ የስራ ጫና ያለባቸው ልትልም ነው? የስራ ጫና የለባቸውም ማለትማ አይቻልም።
ተቀናቃኝ ፓርቲ ለማፍረስ ደክመዋል። ጎጠኝነትን ለማስፈን ደክመዋል። ኢትዮጵያውያንን በዘር ለማደራጀት ደክመዋል። አንድ መንገድ መርቀው ዓመት ለማውራት ደክመዋል። በዚህ ምክንያት ሞቱ ማለት ግን አሳማኝ አይደለም። አደገኛ በሆነው የማዕድን ቁፋሮ ሲባል ሰምተን አናውቅም። አነስተኛ በምድር ውስጥ የሚውሉ ወዛደሮች እንኳን በስራው ጫና ምክንያት ሞቱ ሲባል ሰምተን አናውቅም። በዛ ላይ ሰውየው ቁጭ ብለው የፖለቲካውን አሰላለፍ ያበጃሉ እንጂ በየሁሉም ዘርፍ ያለውን ስራ ሁሉ አይሰሩም። በዛ ላይ መለስ እሳት የላሰ ፖለቲከኛ እንጂ እሳት የላሰ መሪ አይደለም። በስራ ጫና ሞቱ ማለት በየዘርፉ ያሉትን የሚኒስቴር መስሪያ ቤቶችንና ባለስልጣናቱን ቦዘኔ ብሎ መሳደብ ያስመስላል። ይህ ጉዳይ እንኳን አንድ አፍሪካዊ መሪ ስንት ዓለም አቀፋዊ ፖለቲካ ናላቸውን ሲያዞራቸው የሚያድሩት የምዕራብና የምስራቅ ሀገራት መሪዎች እንኳን በስራ ጫና ሞቱ ሲባል አልሰማንም። ምን አለ ባይቀለድብን። አንድ አበበ ገላው የተባለ ጋዜጠኛ አስደንግጦት ነው የሚባለውስ ሲል አንድ ሌላ ዝም ብሎ የቆየው ጎልማሳ ወሬውን ለመቆስቆስ በሚመስል ድምፅ ጠየቀ። ደንግጦም ሞተ ከተባለ ኢትዮጵያ በታሪኳ ሁለት በድንጋጤ የሞቱ መሪዎች ሊኖሯት ነው። መለስና አይዞር። አይዞር የተባለው የኢትዮጵያ ንጉሥ በ772 ዓመተ ምህረት በአክሱም የተቀባ ንጉሥ ነው። አይዞር ሲነግስ የአክሱም ሕዝብ ከልሂቅ እስከ ደቂቅ ግልብጥ ብሎ ወጥቶ እጅ ሲነሳው ይውላል። ከበሮ ሲደለቅ፣ አሞተው ሲመታ፣ ሊቃውንቱ በውዳሴ መኳንንቱ በስላሴ ሲያሽሞነሙኑት እኩለ ቀን ይደርሳል። አይዞር ግን በድንጋጤና በጭንቀት ነፍሱ ሰከክ ብላ ወጥታ ነበረ። ለግማሽ ቀን ብቻ ኢትዮጵያን አስተዳድሮ ሞተ። ከእርሱ ሞት በኋላ ሕዝቡ ወደ ንጉሡ እንዳይጠጋ መከልከሉ በዚህ የተነሳ ነው። የአይዞርና የመለስ አሟሟት ልዩነቱ የአይዞር በውዳሴ የመለስ በኩሳሴ መሆኑ ነው። መለስ ደንግጦ ሞተ ከሆነ ይህ የሚያሳየው በሀገሩ ፓርላማ ውስጥ ተቃውሞውን እንደማያስተናግድና ጠበቅ ላለው ሂስ እንግዳ መሆኑን ነው። መጨረሻው ሲቃረብ ፓርላማውን በራሱ ፓርቲ አባላት ከመሙላቱ በተጨማሪ ጥያቄዎች ቀድመው ተዘጋጅተው እንዲያያቸውና ለምክር ቤቱ አባላት ታድለው እንዲጠየቅ ያደርግ ነበር። ልክ የቲያትር ተውኔት ተዘጋጅቶ ለተዋናያኑ እንደሚታደለው። ዋናው ገጸ ባህሪ የትወናውን ችግር አልነበረበትም። ከዚህ በተጨማሪ መለስ ናፖሊዮን ቦናፓርቲ ከሺህ ጦረኛ አንድ ጋዜጠኛ እንደሚያስፈራው የገለጸውን ሐሳብ ምናልባት ቦናፓርቲዝም የተባለችውን የአንድ ሰሞን ማደናገሪያውን ሊመረምር ሳያጠናት አይቀርም። ምክንያቱም ከጫካ እንደወጡ እንኳን ያላስፈራው በትንሹም ቢሆን ብልጭ ብሎ የነበረው የፕሬስ ነፃነት ሲሞት አቅራቢያው አያሰጋውም በመምጣቱ።
እዚህ ግባ የሚባል ቁጥር ያለው ጋዜጣና መጽሔት ሳይተው ጥርቅምቅም አድርጎ ዘግቶ አሉ የተባሉ ጋዜጠኞችንም አስሮና አሳዶ ነው የሞተው። እርስ በርስ ተሞካክረው ነው የሚባለው ሲል ጠየቀ አንድ ዝም ብሎ ሲያዳምጥ የቆየ ኮፍያ ያደረገ ወጣት። የትኛው ሱሪ የታጠቀ ነው መለስን ሊሞክረው የሚችል? ይልቁንስ ቻይና አፍሪካን እንድትወር በማመቻቸቱ ምዕራባውያንን ያስወገዱት ይመስለኛል። ተው እንጂ ጎበዝ፣ የሰው አሟሟት አናበላሽ። የአእምሮ ቆጤ የተላበሰ በሽታ እንደነበረባቸው ሲወራ የቆየ ነው ነገር ነው። እርሳቸው እኮ ከብረት አልተሰሩም። ለምን በሽታቸውን ገሸሽ እናደርገዋለን? ይልቁንስ የማይገባኝ ነገር ለምን ዋናዎቹን ኢትዮጵያውያን የጭንቅላት ቀዶ ጥገና እየተደረገላቸው እንደሚሞቱ ነው። ኢንጂነር ቅጣው፣ ሎሬት ጸጋዬ ገብረመድህን፣ መለስ ዜናዊ ጥቂቶቹ ናቸው። ይህቺ ጠጋ ኢትዮጵያ ውስጥ ነዳጅ የሚገኘው አንጎል ውስጥ እንደሆነ ንትርኩ ቀጥሏል። ሁሉም የራሱን ግምት አስቀምጧል። ከኔ በቀር የራሱን ግምት ያላስቀመጠ የለም ማለት ነው። ውሻ ባልሆን ኖሮ እኔም የበኩሌን ማለት ባልቀር። በዚህ ጊዜ አንዲት አባባል ትዝ አለችኝ። ስለ ራስህ መናገር ካልቻልክ ክፍተቱን አሉባልታዎች ይሞሉታል ትላለች። ስለ ሰውየው አሟሟት የተጣራ መረጃ ቢሰጥ ኖሮ በዚህ ሁሉ አሉባልታ ባልታመስን ነበር። ሆኖም ካድሬዎቹ ሁሉን ነገር ሚስጥር የማድረግ አባዜ ያለባቸው። ሚስጥር የማይሆነውን ሚስጥር ለማድረግ የሚሞክር ሰው የቀድሞውንም ሚስጥር የሌለው ነው። ያም ሆነ ይህ በጠቅላይ ሚኒስትሩ ሞት ሀገሪቷ በአዞምባ ጎርፍ ከመታጠብና ባሉባልታ ናዳ በመደብደብ ላይ ናት። በድግግሞሽ የማሰልቸት አባዜ ያለባቸው ካድሬዎችም የጅል ለቅሶ መልሶ መላልሶ የሚባለውን የቆየ ብሂል አስታወሱኝ። የሚናገሩት ተመሳሳይ ከመሆኑ የተነሳ ማን ምን እንዳለ መገንዘብ አይቻልም። የጠቅላይ ሚኒስትሩ ሞት አስደንጋጭ መሆኑ ጥርጥር የለውም። ውሻ ባልሆን ኖሮ እንደ ማንኛውም ሰው ለሞተ ማልቀስ ተፈጥሯዊ ባህሪዬ ነው። ሆኖም ከሰዎች አንደበት እንደሰማሁት ለቅሶ ሳይበዛ አልቀረም። በየቀበሌው ድንኳን እየተጣለ አስለቃሽ እየተቀጠረ ንፍሮ እየተቀቀለ ሙሾ ሲወርድ ሰንብቷል። አንዳንዱ በለቅሶ ተሰላችቷል። የሰው ሞት ማቆርፈድ ምን ይባላል አሁን እያለ ሲያማረር የሰማሁትም ሰው አለ። ሐዘን ማብዛት ተገቢ አይደለም። ሐዘን ሞት ይጠራል። ምንድን ነው ይህን ያህል? ኢትዮጵያ እኮ ብዙ ጀግኖቿን ቀብራለች። ምን ይህንን ያህል ሀገሪቱን በግሽፈት የሚያስመታ ቆፈን መልቀቅ ምን ይባላል? ሞታቸው ያሳዝናል። በ57 ዓመት መቀጨት ያሳዝናል። ግን ያዞምባ የሚያለቅሰው ሁሉ አሟሟታቸውን ሊያስከፋው አይገባም። በዚች ቀዳዳ ተጠቅሞ የለቅሶ ፈንድ ለማስፈንደድ የቋመጠ ሁሉ አያፈንዳን። እንግዲህ ሞት የሚያስረሳው ብዙ ሆነው ነው እንጂ ግማሹን ለእስራት ግማሹን ለስደት ዳርገው አገሪቱን ያለ ተተኪ ያስቀሩ እሳቸው አይደሉምን? እዚህ ላይ አንድ ታሪክ ትዝ አለኝ። ሰውየው ሚስቱ ሞታበት ሊቀብር በመቃብሩ አፋፍ ላይ ቆሟል። እናም ግብዓተ መሬቷ በሚፈጸምበት ጊዜ እንደ ወጉ አጎንብሶ ሲያለቅስ በደረት ኪሱ የያዘው 50 ብር ጉድጓድ ውስጥ ገባ። መቃብር ቆፋሪዎቹም ነገሩን ሳያዩ 50ውን ብር ከሴትየዋ ጋር አፈር አለበሱት። ሰውየው የብሩን
ከሴትዮዋ ጋር መቀበር አይቶ አይ ይቺ ሙት ይዛይ ሞተች እያለ አለቀሰ ይባላል። የኢትዮጵያ ሕዝብ አለቃቀስም ይህቺ ሙት ይዛይ ሞተች የሚል ሙድ ያለው ይመስላል። ጠንካራና ተፎካካሪ ፓርቲ እንዳይኖርስ ያለ እረፍት ሲሰሩ አልነበረምን? በእረፍት ማጣት ምክንያት ከተባለ ይህም ሊካተት ይገባል። ለሀገር ግንባታ ካወጡት ፖሊሲ በማይተናነስ መልኩ በዚህም ደክመዋል። ሀገሪቱ በሁሉም አቅጣጫ ድንበር የላትም። ምዕራባውያን የሰጧቸውን ተልዕኮ ለማስፈጸም ታትረው በእረፍት ማጣት ምክንያት ሞተዋል እያለ ሲለፈልፍ ሌላ ሰው ቆጣ ብሎ መለሰለት። የዛሬውን እዚህ ላይ ላቆም። እግዚአብሔር ይስጥልኝ። አመሰግናለሁ።